አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ የዛሬው መረጃችን እጅግ በጣም ወሳኝ ስልክ የያዘ ሰው በሙሉ ሊያውቀው የሚገባ መረጃ ነው። በእርግጠኝነት እጅግ በጣም ጠቃሚ ነው። አብዛኛው ሰው የሚቸገርበት እንደውም አብዛኛው ሰው ሌላ ሰው በከፈተለት ኢሜል የሚጠቀም ነው። የኢሜል አካውንታችሁ ታወቀ ማለት ማንኛውንም መረጃ አሳልፋችሁ እንደሰጣችሁት ቁጠሩት። ስለዚህ ካሁን በፊት የኢሜል አካውንት በሌላ ሰው አስከፍታችሁ ፓስወርዱን የሚያውቁት ሰዎች ካሉ አሁን አዲስ የኢሜል አካውንት ከፍታችሁ በቀጥታ አዲሱን የኢሜል አካውንታችሁን መጠቀም ይጠበቅባችኋል። ስለዚህ አሁን በቀጥታ የምንሄደው ሴቲንግ ነው። ወደ ታች ሸርተት እናደርግና ምን እናገኛለን? ሴቲንግ አለች። እሷን አንዴ ክሊክ እናደርጋለን። በዚህ መልኩ ይከፍታል። አሁን ወደ ታች ወደ ላይ እንደዚሁ ስናንሸራተተው ምን የሚል ጎግል የሚል እናገኛለን። እሱን ጎግል የሚለውን አንዴ እንጫናለን ማለት ነው። አንዴ ክሊክ ታደርጉታላችሁ ፕሮፋይላችሁን ወደ ታች ታንሸራተቱና አድ አናዘር አካውንት የሚል ምክንያቱም አዲስ አካውንት ነው መክፈት የፈለግነው። ስለዚህ አድ አናዘር አካውንት የሚል እናገኛለን። እሱን አንዴ ክሊክ እናደርገዋለን። በዚህ መልኩ የተወሰነ እንትን ሊል ይችላል። አሁን ትታገሱታላችሁ። በዚህ መልኩ ይመጣል። እዚህ ጋር ላይ አሁን ኢሜላችሁን አስገቡ ነው የሚለው። ፎርጌት ኢሜል ይላል። አዲስ ኢሜል ስለሆነ የምንከፍተው ክሬት አካውንት የሚለውን አንድ ጊዜ እንጫናለን። አሁን አማራጭ መጣ። ፎር ማይ ፐርሰናል ዩዝ እና ፎር ወርክ ኦር ማይ ቢዝነስ ይላል። ለራሳችን ስለሆነ መክፈት የፈለግነው ፎር ማይ ፐርሰናል ዩዝ የሚለውን እንጫናለን። ፎር ማይ ፐርሰናል ዩዝ የሚለውን እንጫናለን። ምክንያቱም ለግላችን ስለሆነ የፈለግነው ለቢዝነስ ለምናምን ስላልሆነ እሱን አንድ ጊዜ እንጫናለን። አሁን በዚህ መንገድ መጣ። አሁን ዩዘር ኔማችንን የምናስገባበት ቦታ ነው ይሄ ቦታ። ይህም ቦታ እንግዲህ ምናልባት በተለይ ከመታወቂያ ጋር ግንኙነት ያላቸውን ስራ የምንሰራባቸው ከሆነ ትክክለኛውን ስማችንን ብናስገባ ይመረጣል። እዚህ ጋር ላይ እናስገባለን። ምንድነው ፈርስት ኔም ይላል። እሱ ግዴታ ነው ማለት ነው። አሁን እኔ ያስገባለሁኝ ፈርስት ኔም ከሚለው ላይ እናደርጋለሁኝ አቡ ታያችኋል። እዚህ ጋር ላይ አቡ አብዱርረህማን አልኩት። እዚህ ጋር ላይ ያለውን ፈርስት ኔም ይሄ ግዴታ ነው ማለት ነው። ሾርት ኔም ይላል ታችኛው ላይ ኦፕሽናል ነው። ይሄ አለማስገባትም እንችላለን፣ ግን ብናስገባው ጥሩ ነው። አቡ አብዱርረህማን ሙሐመድ አልኩት። እዚህ ጋር ላይ ሙሐመድ አሁን ይሄ ትክክለኛው ነው። አቡ አብዱርረህማን ሙሐመድ አልኩት። አቡ አብዱርረህማን ያልኩት ያው ኩኒያ። በዚህ መልኩ የታችኛውን አለማስገባትም እንችላለን። አሁን ቀጣይ ምን እንለዋለን? ኔክስት የሚለውን እንጫናለን። አሁን ቀጣይ እንግዲህ አሁን ይህን አስገብተን ካረጋገጥን በኋላ አሁን ዩዘር ኔም አስገብተናል። ኔክስት እንለዋለን። አሁን እዚህ ጋር ላይ መጣ። ዴይ መንዝ ይር እና ጀንደር የምናስገባበት ቦታ ነው። አሁን ይሄ ትክክለኛውን እድሜያችንን ማስገባት አለብን። እንዲሁ ለተለያዩ ወሳኝ ለሆኑ ነገሮች ከሆነ ተቀረ ለስልክ ጎግል ለመክፈት ከሆነ ምንም ችግር የለውም። ከ18 ዓመት በላይ መሆን ግን ግዴታ ነው። ነገር ግን ትክክለኛ እድሜያችንን ብናስገባ ምናልባት አንድ ቀን ኢሜላችን ሊጠቅመን ስለሚችል ትክክለኛ ብናስገባ ጥሩ ነው። አሁን እናስገባለን። እዚህ ጋር ላይ ጥንቃቄ ማድረግ ያለብን ይህንን ስናስገባ በኢትዮጵያ አቆጣጠር አይደለም፣ እንደ ኤሮፒያን ካላንደር በኤሮፒያን ካላንደር ነው የምናስገባው። ስለዚህ እድሜያችንን ወደዛ ቀይረን ወደ ኤሮፒያን ካላንደር ቀይረን ለጎርጎሪያን አቆጣጠር በዛ ነው ቀይረን የምንሞላው። እዚህ ጋር ላይ ጥንቃቄ ማድረግ አለብን፣ አስፈላጊ ነው ካልን ማለት ነው። ተቀረ ከ18 ዓመት በታች ካልሆነ ብዙን ችግር የለውም። አሁን ኔክስት ዛሬ ዴይ የሚለውን ሞላለሁ። የተወለድኩበት ቀን ወሩ እዚህ ጋር ላይ ወሩን አስገባለሁ። ጀስት እዚህ ጋር ላይ ደግሞ ዓመተ ልደትን አስገባለሁ። 1986 ስለዋለሁ 1986 ጀስት ይህን ካስገባው በኋላ ጀንደር የሚለውን እመርጣለሁኝ። ሴት ከሆናችሁ ፊሜል የሚለውን፣ ወንድ ከሆናችሁ ደግሞ ሜል የሚለውን እንመርጣለን። እኔ ሜል የሚለውን አስገባለሁኝ። ለዚህ አሁን እንመርጣለን። ታችኛ ሁለቱ አለ ግን ጀስት አሁን እድሜያችንን እንዲሁም ጾታችንን ሞላን። በዚህ መልኩ ይመጣል።
አሁን ይህ እንግዲህ የኢሜይላችን ነው። ቅድም አቡ አብዱራህማን ሙሐመድ ያልኩት የዩዘር ኔም ነው። እንደውም ደግሞ አሁን እዚህ ጋር ለምሳሌ ሙሐመድ አቡ አብዱራህማን @gmail.com አቡ አብዱራህማን @gmail.com የሚል መጣ። ክሬት ዮር ኦን ጂሜል አድሬስ ይላል። እናንተ ከሁለቱ የፈለጋችሁት የምትመርጡት ካለ ከሁለቱ አንዱ ትመርጣላችሁ። በመጀመሪያዎቹ ሁለቱ አንዱ። ከነዚህ ሁለቱንም የማትፈልጉ ከሆነ በራሳችሁ ክሬት አድርጋችሁ የምትፈልጉትን ለመጠቀም ከሆነ ሶስተኛውን ትጠቀማላችሁ። እኔ ግን ሁለተኛውን መርጣለሁ፣ ምክንያቱም የመጀመሪያው በጣም ረዝም ስለሆነ ትንሽ። አሁን ሁለተኛውን አቡ አብዱራህማን @gmail.com የሚለውን መርጫለሁ። ስለዚህ ከዚህ ከፓስወርድ ምረጥ ነው የሚለኝ። እኔ ተመሳሳይ ፓስወርድ እንዲሆን አልፈልግም። ስለዚህ እኔ ኒው ፓስወርድ ነው የምፈልገው። አዲስ የራሴን የሆነ ማረሳው ጠንካራ የሆነ ፓስወርድ ነው የምፈልገው። ከ8 በላይ መሆን አለበት። ከፊደል ከካራክተር እና ከቁጥር ፊደል ማለት ለምሳሌ ከኤ እስከ ዜድ ያስገባሁኝ፣ ይኸው ከፊደል አስገባሁኝ። እንደዚሁም ከካራክተር አስገባለሁኝ። አሁን ካራክተር የሚባሉት እነዚህ የዶላር ምልክት፣ መሰላል የሚባሉት እነዚህ የፈለግኩትን እና ማረሳውን መረጥኩኝ። አሁን ቁጥር ማስገባሁኝ። እስካሁን ሚኒመም 8 ብናደርገው ይመረጣል። ጠንካራ ፓስወርድ እንዲሆን የማንረሳው ጠንካራ የሆነ ፓስወርድ እናስገባለን እዚህ ጋር ላይ ማለት ነው። እስካሁን እኔ ፓስወርድ አስገባሁኝ። ስንት 4 8 9 አድርጌያለሁኝ። 2 ከፊደል እንደዚሁም 3 ከካራክተር 4 ከቁጥር አድርጌ አስገብቻለሁኝ። አሁን በዚህ መልኩ ፓስወርድን አስገብቻለሁ ማለት ነው። አሁን ይሄ ጠንካራ ፓስወርድ ነው። 8 እስከ 12 ጠንካራ ያለ ይሆንልናል ማለት ነው። ማንም ሰው በሙከራ ቢገባ ማግኘት ስለማይችል በዚህ አሁን ፓስወርድን አስገብቻለሁ። በዚህ መልኩ ፓስወርዳችሁን እናንተም ታስገባላችሁ። አሁን ወደ ቀጣይ ያው በዚህ መልኩ ከፈተልን ማለት ነው። አሁን ዩዘር ኔም አቡ አብዱራህማን ሙሐመድ ይላል። አቡ አብዱራህማን @gmail.com ኢሜይል ነው። ምን ቀጣይ እናደርጋለን? ኔክስት የምትለዋል አንዴ ክሊክ እናደርጋለን። ኔክስት የምትለዋል እሷን እንጫናለን። ኔክስት እንለዋለን። አሁን ወደ ላይ አሁን እዚህ ጋር ላይ ዋናው የጂሜል ፕራይቬሲ ፖሊሲ ነው። ስለዚህ አሁን ወደ ታች ወደ መጨረሻው አድርገን አግሪ የምትለዋን እንጫናለን። ይሄ ግዴታ ነው። ይሄን አግሪ ካላልነው ስለማናልፍ ግዴታ ስለሆነ አግሪ የምትለዋን እንዴ እንጫናለን። አሁን ደምብ አሁን ጨርሰናል ማለት ነው። እስኪ አሁን ፕሮፋይላችን ላይ እንግባና የከፈትነው ኢሜል መምጣትና ለመምጣቱን ትክክል መሆንና አለመሆንን በደንብ እንመለከታለን። ወደ ተወረድን መጨረሻ ላይ አቡ አብዱራህማን ሙሐመድ የሚል ዩዘር ኔም ያለበት የመጨረሻው አካውንታችን ነው። አሁን በትክክል ፓስወርዳችንን ካረሳን ትክክለኛ ኢሜል ከፍተናል። ጀስት ቀጣይ ብዙ የምናያቸው አሉ። እንዴት ቱ ስቴፕ ቬሪፊኬሽን ኦን እንደምናደርግ፣ ዩቲዩብ አከፋፈት፣ የቲክቶክ አካውንት እንዴት ክሬት እናደርጋለን የሚሉትን ብዙ መረጃዎችን አብረን እንመለከታለን። ይህንን ቪዲዮ ላይክ አድርጋችሁ ለብዙዎች እንዲዳረስ እንድታግዙኝ፣ በተጨማሪም ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የዚህ አይነት መረጃ ተጠቃሚ እንድትሆኑ ጋብዛችኋለሁኝ። ሰላም ሁኑልኝ። ወዳችኋለሁ።